የቡታጅራ ውሃ ስራዎችና ኮንስትራክሽን ድርጅት በአጭር ጊዜ ውስጥ ተወዳዳሪነትን በማሳደግ ትላልቅ ፕሮጀክቶችን በብቃት እያከናወነ እንደሚገኝ የከተማ አስተዳደሩ ከንቲባ አቶ አብዱ አህመድ አስታወቁም። የምስራቅ ጉራጌ ዞንና የከተማ አስተዳደሩ ከፍተኛ የመንግስት የስራ ኃላፊዎች የቡታጅራ ውሃ ስራዎችና ኮንስትራክሽን ድርጅት ውል ገብቶ ግንባታውን በማጠናቀቅ ላይ የሚገኘውን የወይራ ዶሻ አነስተኛ የመስኖ ልማት ፕሮጀክቶችን ተመልክተዋል። ዘገባው የከተማ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ባየበልስቲ የምስራቅ ጉራጌ ዞን ከፍተኛ አመራሮችና የቡታጅራ ከተማ አስተዳደር የመንግስት የስራ ኃላፊዎች እንዲሁም የቡታጅራ ውሃ ስራዎች ኮንስትራክሽን ድርጅት የቦርድ አባላት ድርጅቱ ከክልሉ መስኖ ልማት ኤጀንሲ ውል ገብቶ በሀዲያ ዞን እየገነባ የሚገኘውን የወይራ ዶይሻ አነስተኛ የመስኖ ልማት ፕሮጀክትን ተዘዋውሮ ተመልክቷል። በዚሁ ጊዜ የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን የቡታጅራ ውሃ ስራዎች ኮንስትራክሽን ድርጅት እንደ ድርጅት በ2014 ዓ.ም መመስረቱን ጠቁመው በእነዚህ በጣት የሚቆጠሩ ዓመታት ውስጥ ያከናወናቸው ስኬታማ ተግባራት በብዙዎች ዘንድ አመኔታ እንዲጣልበት አድርጓል ብለዋል። በክልሉ በተለያዩ አካባቢዎች በሀዲያ ዞን ጠምባሮ ልዩ ወረዳ እንዲሁም በማረቆ ልዩ ወረዳ ሰሜን ቆሼ ተገንብቶ የተጠናቀቀው የንጹህ መጠጥ ውሃ ፕሮጀክት በቡታጅራ ውሃ ስራዎች ኮንስትራክሽን ድርጅት የተከናወኑ የልማት ተግባራት ከልማትነትን ባሻገር ህዝብ ለህዝብ የሚያቀራርቡ ማህበራዊ መስተጋብሮች የሚጎለብቱበት እንደሆነም አብራርተዋል። ይህ ስራ በተለያየ ቦታ እየሰራ ነው። ለምሳሌ ማረቆ ልዩ ወረዳ ላይ እየሰራ ነው። ጠምባሮ ልዩ ወረዳ ላይ እየሰራ ነው። የማረቆ ልዩ ወረዳ ፕሮጀክት እኔ እንደ አንድ ፕሮጀክት አይደለም ነው የጉራጌና የማረቆ ማህበረሰብ ያስተሳሰረ በኢኮኖሚ በመሸጥና በመግዛት ላይ የተመሰረተ ግንኙነት እንዲኖረን ነው የምንፈልገው። ይሄንንም ጠምባሮ ላይ ያለው ቀጣይ ሄደን እንጎበኛለን። እስካሁን ያለው ፐርፎርማንስ ሰምተናል። ተዘዋውረን አይተን ፐርፎርማንሱ የበለጠ እንዲሆን እስካሁን ባለው ካለው አጭር እድሜ አንፃር ትልልቅ ስራዎች የሰራ የኮንስትራክሽን ስራ ከባድ ስራ ነው። ዝም ብሎ ዘለህ የምትገባበት አይደለም። ሪስክ ቢዝነስ ነው የሚባለው። ነገር ግን የቡታጅራ ውሃ ስራዎች በድፍረት ቶሎ ገብቶ ወደ ውጤታማነት እየተቀየረ ነው። ድርጅቱን በሁሉም ዘርፍ በማጠናከር ስኬታማ ጉዞውን መደገፍ ይገባልን ብለዋል። ቀጣይ የበለጠ ውጤታማ እንዲሆን የማሽነሪ አቅሙ መጨመር አለበት፣ የሰው ኃይል አቅሙ መጨመር አለበት። እነዚህ ነገሮች ከጨመረ የመልካም ስራ አፈጻጸሙ እስካሁን ባለው የተሻለ ስለሆነ ቀጣይ ተጠናክሮ ከቀጠለ እንደ ሀገር ትልልቅ ተቋራጮች ደረጃ ደርሶ ተወዳዳሪ ሆኖ መውጣት የሚችልበት እድል ስላለ በዚህ አጋጣሚ የቡታጅራ ውሃ ስራዎችን ማመስገን ፈልጋለሁ። የኮሪደር ልማት ላይ እየገነባ ነው። ሁሉም ስራዎች ላይ እየገባ ስለሆነ ቀጣይ ውጤታማነቱ እንዳይታበይ እስካሁን መሰራቸው እንዳይታበይ ከዚህ በላይ መስራት እንዳለበት እየገመገመ ከሱ በላይ የሚሰሩ ትልልቅ የውሃ ስራዎች ተቋራጮች አሉና ከነሱ ጋር እየተወዳደረ ቢሄድ የተሻለ ውጤታማ ይሆናል ከዚህ የበለጠ የሚል አስተያየት ለመስጠት ነው። የቡታጅራ ከተማ አስተዳደር ከንቲባና የከተማው ውሃ ስራዎች ኮንስትራክሽን ድርጅት የቦርድ ሰብሳቢ አቶ አብዱ አህመድ የመስክ ምልከታው ዋና ዓላማ የፕሮጀክቱ ግንባታ አፈጻጸም በመገምገም አስፈላጊውን ድጋፍ ለማድረግ ያለመ ስለመሆኑ ጠቁ። እንደ ከንቲባው ገለጻ በምስራቅ ጉራጌ ዞንና በከተማ አስተዳደሩ ከፍተኛ አመራሮችና በድርጅቱ የቦርድ አባላት በተደረገው የመስክ ምልከታ በሀዲያ ዞን እየተገነባ ያለው የወይራ ዶሻ አነስተኛ መስኖ ፕሮጀክት አብዛኛው ስራ መጠናቀቁን መመልከታቸውን ገልጸዋል። ድርጅቱ በአጭር ጊዜ ውስጥ አቅም ፈጥሮ ተወዳዳሪነትን በማሳደግ ትላልቅ ፕሮጀክቶችን በብቃት በመስራት ላይ ይገኛልን ብለዋል። ከየት ወዴት ነው እየሄደ ያለው? ይሄንን ቡታጅራ ውሃ ስራዎች ምንድነው እየጎደለ ያለው? ምንድነው የሚጎለው? ምንድነው ጥንካሬው? ሰውኛ ምን እናርግ? ምን እንደግፍ? ከዚህ በላይ ከፍ ብሎ መሄድ እንዲችል ከዚህ በላይ ለሀገርም ዋልታ እንዲሆን ለክልላችን፣ ለዞናችን፣ ለከተማችን አቅም እንዲሆን እንዴት እንደግፈው በሚለው ላይ ለመወያየት ለመገምገም አጠቃላይ ያሉ ነገሮችን ጭምር ለማየት ከምልከታ መጀመር አለብን በሚል ነው በዚህ ልክ ተሳዝረን እያየን ያለ ነውና ባየነው ነገር በጣም ደስተኛ ነን። በዚህም ዋጋ እየከፈሉ ያሉ የተቋሙ የድርጅቱ ሰራተኞች፣ መሐንዲሶች፣ አመራሮች በዚሁ አጋጣሚ ቴንኪው ማለት ፈልጋለሁና አጠቃላይ ከተማችን ሊመጥን የሚችል ስራ ነው እየሰሩ ያሉት። ይሄንን ደግሞ በደንብ ከጎን ሆነን የማሳደግ ስራ እንሰራለን። ቀጥሎ ባሉ አመታቶች በክልላችንም ሆነ በሀገራችን አንዱ ተወዳዳሪ የሆነ አጠቃላይ ተቋራጭ በማድረግ ሂደት ሙሉ ርብርብ የምናደርግበትና ለስኬት የምናበቃው ይሆናል። በሀዲያ ዞን እየተገነባ ያለው የወይራ ዶሻ አነስተኛ የመስኖ ልማት ፕሮጀክት በተያዘለት ጊዜ ገደብ ለማጠናቀቅ ባለሙያዎች በቁርጠኝነት እየሰሩ መሆኑን የተናገሩት የቡታጅራ ውሃ ስራዎች ኮንስትራክሽን ድርጅትና የከተማው የውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ ኢንጂነር ሰይድ አማን
ድርጅቱ በቡታጅራ ኮሪደር ልማት በጠንባሮ አካባቢ እየተገነባ ያለው ተመሳሳይ ስራ 90 በመቶ እንዲሁም በማረቆ ልዩ ወረዳ ሰሜን ቆሼ ቀበሌ ላይ የንጹህ መጠጥ ውሃ ፕሮጀክት ሙሉ በሙሉ በማጠናቀቅ ለክልሉ መስኖ ልማት ኤጀንሲ ለማስረከብ ዝግጅት ላይ ስለመሆኑ አብራርተዋል። በሀዲያ ዞን የሚገነባው የወይራ ዶሻ አነስተኛ መስኖ ፕሮጀክትን ከማዕከላዊ ኢትዮጵያ ክልል የመስኖ ልማት ኤጀንሲ ጋር በ55 ሚሊዮን ብር በጀት ለመገንባት ውል በመግባት በሚያዝያ አጋማሽ 2016 ዓ.ም ግንባታው ተጀምሮ አሁን 80 በመቶ መጠናቀቁን ገልጸዋል። ያው ድርጅታችን የፈለገውን ቢሆን የተወሰነ አዲስም ቢሆን ምንም እንኳን አዲስም ቢሆን ድርጅታችን እየሰራቸው ያላቸው ስራዎች ግን ከባባድ ስራዎች እየተወጣን እንገኛለን። አሁን ኦልሞስት ወደ ሌላ ስራ ወደ ሌላ ስራ እንድንገባ ሊያደርጉን ነው እየተዘጋጁልን ያሉት። በርቱ፣ ጨርሱ፣ ቶሎ ጨርሱ፣ ሌሎች ስራዎች የሚሰጣቸዋል እያሉን ያሉት። በዛ አጋጣሚ ያው እኛም ሰርተን ለማብቃት የተወሰኑ ቀናቶችን ቀሩን። ከ15 ቀን በኋላ ስራው ለክልሉ መስኖ ኤጀንሲ ሰርተን ጨርሰን እናስረክባለን ማለት ነው።